በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበር። ንግዱ ተሳካለት። የነካው ነገር ሁሉ ያተርፍለታል። የሞከረው ስራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላቸው ግለሰቡ አንድ ወጣ። ያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርጓል። ወደ ስራ ቦታው ያቀና። እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካው? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ አምሮ ቢጫው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ 3ኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርተሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ ሰማያዊው ጥምጣም ለየት ያለ መስህብን ሰጥቶሃል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶታል። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳት። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህላን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ የአረንጓዴ ጥምጣምህ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣሜ አረንጓዴ ነው ግን አምሮብሃል፣ ውጣልኝ። ወጡ ሆነ ሰውየው። ከዛ በኋላ ደነገጠ፣ ተንቀጠቀጠ፣ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አርአሁ ፊ ሸዋሪዕ አንደሉስ፣ በአንደሉስ ጎዳና ላይ አየው ነበር እብዱኖ ሕፃናት ሲያባሩት ይላሉ። አላህ ፉ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን እስተምትዕ ቢሐያቲክ የሚለው ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወት ከማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችልለታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወት ግን ረስተሃል። ስለዚህ ህይወታችን ላይ አደራ ምለው ለኔም ለናንተም ኢንሻአላህ ወለስቱ ቢኸይሪኩም ወአና በይነ የደይኩም ይላሉ አቡበክር ሲዲቅ። ያው እንተዋወስ ነው የመድረኩ ዓላማ፣ ከእናንተ ተሽየም አይደለም ኢንሻአላህ።